በዚህ ቪዲዮ የምናያቸው ርዕሶች አንደኛ የዋይፋይ ሃኪንግ ቲዮሪውን እናያለን። ዋይፋይ ሃክ ለማድረግ ማወቅ ያለብንን ቤዚክ የሆኑ ቲዮሪዎችን ማለት ነው። ከዛ በሁለተኝነት ፕራክቲካል ዴሞንስትሬሽን እናያለን። እንዴት ነው አክቹሊ ሃክ ልናደርገው የምንችለው፣ የምንጠቀምባቸውን አፕሊኬሽኖች እና የምንጠቀምባቸውን ኮማንዶች በዝርዝር እናያለን። ከዛ ሲቀጥል በሶስተኝነት የዋይፋይ ካፕ ፋይሎችን እንዴት ብሩት ፎርስ ማድረግ እንደምንችል እናያለን። ከዛ በአራተኝነት እንዴት ራሳችንን ከዋይፋይ ሃኪንግ ልንከላከል እንደምንችል እሱንም እናያለን። ከዛ በመጨረሻ አንዳንድ ጠቃሚ መረጃዎችን ነግራችሁና እንጨርሳለን። ማስጠንቀቂያ፣ ሃኪንግ ወይም ፔኔትሬሽን ቴስቲንግ ፍቃድ ከሌለን በስተቀር ወንጀል ነው። ሃክ ለምናደርገው ወይም ደግሞ ፔኔትሬሽን ቴስቲንግ ለምንሰራበት ዲቫይስ ባለቤቱ ፔኔትሬሽን ቴስት ይሰራልኝ ብሎ ፍቃድ ሊሰጠን ይገባል። አለበለዚያ ወንጀል ነው። አሁን ለእናንተ ለማሳየት ስልክ ቲተር ያደረገውን ዋይፋይ ነው ሃክ እያደረግኩ ማሳያችሁ። የስልክ ቲተር የተደረገም ዋይፋይ ቢሆን ዋይፋይ ራውተርም ቢሆን ምንም ይሁን ፕሮቶኮላቸው አንድ አይነት ነው። የሚጠቀሙበት ሲስተም አንድ አይነት ነው። በዚሁ አጭር ነገር ልንገራችሁ። ዋይፋይ እና ኢንተርኔት አንድ አይነት አይደሉም። ብዙ ጊዜ ኢንተርኔት መጥቶ እኛ በዋይፋይ ስለምንጠቀመው ዋይፋይ እና ኢንተርኔት አንድ ናቸው ማለት አይደለም። ዋይፋይ ሜዲያው ነው፣ የሚያልፍበት ሜዲያ ነው እንጂ ዋይፋይ ማለት ኢንተርኔት ማለት አይደለም። ኢንተርኔት በኬብልም ኮኔክት ልናደርግ እንችላለን። ኢንተርኔት የሌለው ዋይፋይም ሊኖረን ይችላል፣ እንደ ሎካል ኔትወርክ ማለት ነው። የተወሰኑ ቃላቶችን ለመግባባት ብቻ ዲፋይን እናደርግና ቀጥታ እንዴት ዋይፋይን ፔንቴስት እንደምናደርግ እናያለን። መጀመሪያ ማወቅ ያለብን ቃል BSSID ነው። BSSID ማለት ቤዚክ ሰርቪስ ሴት አይዴንቲፋየር ማለት ነው። ለምን ሁለት ስም መስጠት እንዳስፈልገው አላቅም። BSSID ማለት ቴክኒካሊ ማክ አድሬስ ማለት ሚዲያ አክሰስ ኮንትሮል የምንለው ማለት ነው። ሁለተኛው ማወቅ ያለብን ነገር ፓኬት ነው። ፓኬት ማለት ማንኛውም ኔትወርክ ላይ ኮኔክት አድርጎ መልእክት የሚላላክ ዲቫይስ ሜሴጁን የሚልክበት መንገድ ነው ፓኬት ማለት። ይሄ ፓኬት መልእክቱን የላከውን ዲቫይስ ማክ አድሬስ፣ አይፒ አድሬስ፣ መልእክቱ የሚሄድበትን ዲቫይስ የእሱንም ማክ አድሬስ፣ የሚነጋገሩበትን ፕሮቶኮል ለምሳሌ ቲሲፒ ነው ዩዲፒ ነው፣ እንደዚህ አይነት ነገሮችን የሚይዝ ኢንፎርሜሽን የሚቀባበሉበት መንገድ ነው ፓኬት ማለት። ሶስተኛ ማወቅ ያለብን ነገር ቱዌይ ሃንድሼክ የሚባል ነገር አለ። ቱዌይ ሃንድሼክ ማለት አንድ ዲቫይስ ራውተሩን ኮኔክት አድርጎ አውተንቲኬት ከመደረጉ በፊት ይነጋገራሉ፣ ዲቫይሱና ራውተሩ ማለት ነው። ከሚነጋገሩት ነገር መሀል አንዱ ምንድን ነው? ዲቫይሱ ፓስወርዱን ፓኬት ውስጥ ይከትና ለራውተሩ ይልክለታል። ራውተሩ ደግሞ ያንን ፓኬት ያነብና ፓስወርዱን ያወጣና ቼክ ያደርጋል፣ ልክ ነው አይደለም የሚለውን ማለት ነው። ከዛ ፓስወርዱ ልክ ከሆነ መልሶ ለዲቫይሱ መልእክት ይልክለታል፣ ፓስወርድን ተቀብያለሁ ብሎ ማለት ነው። ዲቫይሱ ደግሞ ያንን መልእክት ይቀበልና እሺ መልእክት ደርሶኛል ብሎ ሌላ ፓኬት ይልክለታል። ይሄ የሚላላኩት ነገር ቱዌይ ሃንድሼክ ይባላል። ቱዌይ ሃንድሼክ ግን የሚባለው ፓስወርዱ አክሰፕትድ ሲሆን ነው። ፓስወርዱ አክሰፕትድ ሲሆን እጅ ተጨባበጡ ማለት ነው። ተስማሙ፣ ራውተሩና ዲቫይሱ ተስማምተዋል። ሶ አሁን ዲቫይሱ ኢንተርኔት ኮኔክት ማድረግ ይችላል ስሩ ዋይፋይ ማለት ነው። ሌላው ማወቅ ያለብን ቃል ብሩት ፎርሲንግ ነው። ብሩት ፎርሲንግ ማለት ቃላቶችን እየቀያየሩ ፓስወርዱን መሞከር ማለት ነው። ፓስወርዱ እስከሚገኝ ድረስ ወይም ደግሞ የሰጠነው ቃል እስከሚያልቅ ድረስ እየደጋገሙ መሞከር ማለት ነው። ሶስት አይነት ብሩት ፎርሲንግ አለ። አንደኛው ዲክሽነሪ ብሩት ፎርሲንግ ይባላል። ዲክሽነሪ ብሩት ፎርሲንግ ማለት ሁሉንም ዲክሽነሪ ያሉትን ቃላቶች እንደ ፓስወርድ እየሞከርን ፓስወርዱን መፈለግ ማለት ነው። ሁለተኛው መንገድ ደግሞ ፓስወርድ ሊስት ይባላል። ኮመን የሆኑ ፓስወርዶች አሉ አብዛኛው ሰው የሚጠቀምባቸው። እነሱን ደርድረን ቴክስት ፋይል ላይ ለክራክ ለሚያደርገው ሶፍትዌር እንሰጠዋለን። ሶፍትዌሩ እነሱን እየቀያየረ ፓስወርዱን ይሞክርልናል አውቶማቲካሊ ማለት ነው። ሶስተኛው መንገድ ክራንች ይባላል። ክራንች ማለት ኪቦርድ ላይ ያሉትን ሁሉንም ፊደሎች ማለት ነው ቦታቸውን እያቀያየረ ራንደምሊ ቃል ራሱ ጀነሬት እያደረገ እንደ ፓስወርድ ይሞክረዋል። ከሁሉም ኢፌክቲቭ የሆነው መንገድ ክራንች ነው፣ ግን አንዳንድ ጊዜ በጣም ረጅም ሰዓት ሊፈጅ ይችላል። ለመግባቢያ ያህል እነዚህን ቃላቶች ዲፋይን ካደረግን አሁን ደግሞ ማዘጋጀት ያለባቸው ወይም ቼክ ማድረግ ያለባቸው ሁለት ነገሮች አሉ። አንደኛው ነገር ካሊ ኢንስቶል መደረግ አለበት። ካሊን ላፕቶፓችሁ ላይ ወይም ዴስክቶፓችሁ ላይ ቀጥታ ኢንስቶል ማድረግ ትችላላችሁ፣ አንድ አማራጭ ነው። ሁለተኛ ደግሞ በፍላሽም ወይም ደግሞ በሲዲ ላይቭ የሆነ ኦፕሬቲንግ ሲስተሙን መጠቀም ትችላላችሁ። አለበለዚያ ደግሞ ቨርቹዋል ማሽን ላይ መጣን ትችላላችሁ። ቨርቹዋል ማሽን ከሆነ ግን የምትጠቀሙት ኤክስተርናል የሆነ ዋይፋይ አዳፕተር ያስፈልጋቸዋል። ምክንያቱም ቨርቹዋል ማሽኖች ዋይፋይ አዳፕተሩን ሎድ አያደርጉ። ከዛ ሲቀጥል ደግሞ ዋይፋይ አዳፕተራችሁ ሞኒተር ሞድ የሚባለውን ነገር ሰፖርት ማድረግ አለበት። ሁሉም ዋይፋይ አዳፕተሮች ሞኒተር ሞድ ሰፖርት አያደርጉም። በእርግጥ አብዛኞቹ ዋይፋይ አዳፕተሮች ሰፖርት ቢያደርጉም ግን ሰፖርት የማያደርጉ ደግሞ አሉ። ስለዚህ ዋይፋይ አዳፕተራችሁ ሞኒተር ሞድ ሰፖርት እንደሚያደርግ ቼክ ማድረግ አለባችሁ። እሱን አሳያችኋለሁ እንዴት ቼክ እንደሚደረግ። ፕሮሰሱን ልንገራችሁና ከዛ በኋላ እነዚህን ፕሮሰሶች አክቹሊ እንዴት እንደምናደርጋቸው እናያለን። የመጀመሪያው የምናደርገው ነገር ዋይፋይ አዳፕተራችንን ሞኒተር ሞድ ውስጥ መክተት ነው።
ሞኒተር ሞድ ውስጥ ከገባ በኋላ ስካን እናደርጋለን ያሉትን ዋይፋዮች ዝርዝር ማለት ነው። ፔኔትሬሽን ቴስት የምንሰራበትን ራውተር ስሙን ስናገኘው ቤኤስኤስ አይዲውን ኮፒ አድርገን እንይዘዋለን። ከዛ በኋላ ከዚህ ቤኤስኤስ አይዲ ላይ የሚላኩትን ሁሉንም ፓኬቶች ካፕቸር እናደርጋለን። ለምንድነው ካፕቸር የምናደርገው ፓኬቶቹን? ፓኬቶች ውስጥ ቱዌ ሃንድሼክ አለ። ቱዌ ሃንድሼኩ ደግሞ አለ ማለት እዛ ፓኬት ውስጥ ፓስወርዱ አለ ማለት ነው። ቱዌ ሃንድሼኩን ግን ለማግኘት ምን ያስፈልገናል? ኮኔክት የሚያደርግ ዲቫይስ ያስፈልገናል። ምን ማለት ነው? ዋይፋዩ ላይ አትሊስት አንድ ኦቶራይዝድ የሆነ ተጠቃሚ መኖር አለበት፣ ለዋይፋዩ አክሰስ ያለው ማለት ነው። ዋይፋዩን እየተጠቀመ ያለ አንድ ዲቫይስ ካገኘን ምን እናደርጋለን? ዲኦዝ ፓኬት እንልካለን። ይሄ ዲኦዝ ፓኬት ፌክ ፓኬት ነው፣ እኛንን የምንልከው ግን ሪሲቭ የሚያደርገው ዲቫይስ ራውተሩ ዲአውተንቲኬት አድርጌሃለሁ ስለዚህ ድጋሜ አውተንቲኬት አድርግ ተብያለሁ ብሎ ነው የሚያስበው። ስለዚህ አውቶማቲካሊ እንደገና ኮኔክት ያደርጋል። እንደገና ኮኔክት ሲያደርግ ምንድነው የሚያደርገው? ፓኬት ውስጥ ፓስወርዱን ከቶ ነው የሚልከው። ስለዚህ ቅድም ያልኳችሁ ቱዌይ ሃንድሼክ ይፈጠራል ማለት ነው። ያኔ ካፕቸር እናደርገዋለን። ቱዌይ ሃንድሼኩ ካፕቸር ሲደረግ አፕሊኬሽኑ ይነግረናል ቱዌይ ሃንድሼኩ አግኝቻለሁ ብሎ። ያኔ ካፕቸር ማድረግ እናቆማለን። አንዴ ይህንን ቱዌይ ሃንድሼክ ካፕቸር ካደረግን በኋላ ራውተሩንም አንፈልገው ፓስወርዱን ክራክ ወደ ማድረጉ ፕሮሰስ እንሄዳለን። ኦፍላይን ኮምፒውተራችን ላይ ብሩዝ ፎርስ አታክ እንጀምራለን። ይሄ ብሩዝ ፎርስ አታክ ቀጥታ ዳይሬክትሊ ራውተሩ ላይ አይደለም የሚካሄደው፣ ካፕቸር ያደረግናቸው ፓኬቶች ላይ ነው። እነዚህ ፓኬቶች ኢንክሪፕትድ ናቸው። ስለዚህ ፓስወርዱን ማንበብ አንችልም። ለዛ ነው ብሩት ፎርስ ሜተድ የምንጠቀመው። ቴዎሪ የገባችሁ ይመስለኛል። አሁን ደግሞ እስኪ ይህንን ቴዎሪ ፕራክቲካሊ እንዴት እንደሚደረግ እንየው። ካሊን እናስነሳና ካሊ ከተነሳ በኋላ ተርሚናላችንን እንክፈት። እዛ መጀመሪያ የምናደርገው ነገር ምንድን ነው? የዋይፋይ ኢንተርፌሳችንን ስም ማግኘት ነው። የዋይፋይ ኢንተርፌሳችንን ስም ለማግኘት ተርሚናሉ ላይ ኢፍ ኮንፊግ ብለን እንጽፋለን። ኢፍ ኮንፊግ ማለት ኢንተርፌስ ኮንፊግሬሽን ማለት ነው። ከዛ ኢንተር ስንነካ ያሉትን ኔትወርክ ኢንተርፌሶች በሙሉ ይዘረዝርልናል። የዋይፋይ ወይም የዋይርለስ ኢንተርፌሶች ስም አብዛኛውን ጊዜ በደብሊው ነው የሚጀምረው፣ ሁልጊዜ ማለት በሚያስችል ሁኔታ ማለት ነው። ደብሊው ላን 0 ይላል። ከአንድ በላይ ዋይርለስ ኢንተርፌስ ካለን ደግሞ ደብሊው ላን 1 ደብሊው ላን 2 እያለ ይቀጥላል። እኔ አንድ ዋይፋይ ኢንተርፌስ ነው ያለን፣ የዛ ኢንተርፌስ ስም ደብሊው ላን 0። እሺ እንቀጥል። የሚቀጥለው የምንሰራው ነገር ኔትወርክ ማናጀራችንን ስራ ማስቆም ነው። ኔትወርክ ማናጀራችን ስራ ካላቆመ በየመሃሉ ይበጠብጠናል። ስለዚህ ኔትወርክ ማናጀራችንን እናስቆመው። እሱን ከማድረጋችን በፊት ግን ምንም ኔትወርክ የሚጠቀም ስራ እንደሌለን ቼክ ማድረግ አለብን። ለምሳሌ ዳውንሎድ እያደረግን ከሆነ ይህንን ኮማንድ ስንሰጠው ምንም አይነት የኔትወርክ ኮሚኒኬሽናችንን ስለሚያስቆመው ኔትወርክ የሚፈልጉ ስራዎች እየሰራን ከሆነ ይበጠብጥብናል። ተርሚናላችን ላይ ሱዶ ኤርሞን ኤንጂ ስፔስ ቼክ ስፔስ ኪል ኤርሞን ኤንጂ ቼክ ኪል ብለን እንጽፍና ኢንተር እናደርጋለን። ከኮማንዳችን በፊት ሱዶ የሚል ቃል አለ። ይሄ ሱዶ የሚለው ቃል ማለት ከሱዶ በኋላ ያለውን ኮማንድ እንደ ሩት ኤክስኪዩት አድርገው ማለት ነው። ሩት ማለት የመጨረሻው ትልቁ ፕሪቪሌጅ ያለው ዩዘር ነው። ስለዚህ የሩትን ፓስወርድ ይጠይቀናል። የሩትን ፓስወርድ እናስገባለታለን። እሺ የሚቀጥለው ስቴፓችን ምንድን ነው? ዋይፋይ አዳፕተራችንን ሞኒተር ሞዱስ መክተት ነው። እሺ እሱን ለማድረግ ሱዶ ኤርሞን ኤንጂ ስፔስ ስታርት ስፔስ ደብሊው ላን 0 ደብሊው ላን 0 ማለት ቅድም ያገኘነው የዋይፋይ ኢንተርፌሳችን ስም ማለት ነው። ኢንተር ስንነካ ሞኒተር ሞድ ኢኔብልድ የሚል እንደዚህ ይመጣላችኋል። ይሄ ካልመጣ ዋይፋይ አዳፕተራችሁ ሞኒተር ሞድ ሰፖርት አያደርግም ማለት ነው። ይሄ ሜሴጅ ከመጣ አሁን ኔትወርክ አዳፕተራችን ሞኒተር ሞድ ውስጥ ገብቷል ማለት ነው። ስለዚህ ወደሚቀጥለው ስቴፕ መሄድ እንችላለን። ከእያንዳንዱ ኮማንድ እና ከእያንዳንዱ ስዊች በኋላ ስፔስ አለ። እሱ እንዳትረሱ። ለምሳሌ ሱዶ ኮማንድ ነው፣ ከሱዶ በኋላ ስፔስ አለ። ኤርሞን ዳሽ ኤንጂ ኮማንድ ነው፣ ከኮማንዱ በኋላ ስፔስ አለ። ከዛ በኋላ ለምሳሌ ዳሽ ኢ ዳሽ ሲ እንደዚህ አይነቶቹ ደግሞ ስዊች ይባላሉ። ከስዊቾቹም በኋላ ስፔስ አለ ሁሌ። ይህንን አስታውሱ። እሺ የሚቀጥለው ስቴፓችን ኔትወርኩን ስካን ማድረግ ነው። ፔን ቴስት ወይም ሀክ ማድረግ የምንፈልገውን ዋይፋይ ቻነሉንና ቤኤስኤስ አይዲውን ለማግኘት ስካን እናድርግ። ስካን ለማድረግ ምንድን ነው የምናደርገው? ሱዶ ኤሮዳምፕ ኤንጂ ደብሊው ላን 0 ኢንተር ስንነካ የዚህ አይነት ቴብል ይመጣልናል። በዚህ ጋር የዋይፋዩ ስም አለ፣ እዚህ ጋር ቻነሉ አለ፣ እዚህ ጋር ደግሞ ቤኤስኤስ አይዲው አለ። እሺ እኔ የምፈልገው ዋይፋይ ይሄኛው ነው። ስሙ ይሄ ነው። ቻነል 1 ላይ ነው ያለው። ቤኤስኤስ አይዲ ነው። የምንፈልገውን ዋይፋይ አዳፕተር ቤኤስኤስ አይዲውን ኮፒ እናድርግና እናስቀምጠው የሆነ ቴክስት ፋይል ላይ በኋላም ስለምንፈልገው። በዚህኛው ኮማንድ የምንፈልገውን ዳታ ስላገኘን ኮንትሮል ሲ በመንካት ፕሮሰሱን እንዲያቋርጥ እናድርገው። ከዛ ወደሚቀጥለው እንሂድ። የሚቀጥለው ፓኬቶቹን ካፕቸር ማድረግ ነው። ስለዚህ ፓኬቶቹን ካፕቸር ለማድረግ ምንድን ነው የምናደርገው? ሱዶ ኤሮዳምፕ ኤንጂ ደብሊው ላን 0 ዳሽ ሲ ሲ ማለት ቻነል ማለት ነው። ቻነል 1 ላይ አይደል ያለው? ዳሽ ሲ 1 ዳሽ ቢ ዳሽ ቢ ማለት ከዚህ በኋላ ቤኤስኤስ አይዲውን ነው የምናስገባው ማለት ነው። ከዛ ቅድም ኮፒ ያደረግነው ቤኤስኤስ አይዲ ፔስት እናደርጋለን እዚህ ጋር። ከዛ
ዳሽ ደብሊው ማለት ራይት ማለት ነው። ካፕቸር የሚያደርገውን ፋይል የት ያስቀምጠው። ዳሽ ደብሊው ብለን አውት የሚለውን የፈለጋችሁትን ስም መስጠት ትችላላችሁ። ስሙ ላይ ግን ስፔስ ባይኖረው ይመረጣል። እሺ እስካሁን ያለውን ፕሮሰስ በትክክል ከሰራችሁ የዚህ አይነት ቴብል ይመጣል። አሁን ፓኬቶቹን ካፕቸር እያደረግን ነው። እዚህ ጋር እንደምታዩት ምንም ጽሁፍ የለም። ሃንድሼኩን ካፕቸር ሲደረግ እዚህ ጋር ካፕቸር መደረጉን ይነግረናል። የሚቀጥለው ፕሮሰሳችን ዲኦዝ ፓኬት መላክ ነው። ዲቫይሶቹን ዲአውተንቲኬት እንዲያደርግልን ማለት ነው። ይሄ ፕሮሰስ ግን እንዳልኳችሁ አትሊስት አንድ ተጠቃሚ ሊኖር ይገባል። ምንም ተጠቃሚ በሌለ ዋይፋዩ ላይ አይሰራም። የሆነ የሚጠቀም ሰው ዋይፋዩን ሎግ እስከሚያደርግ ድረስ መጠበቅ ይኖርብናል። ዋይፋዩን እየተጠቀመ ያለ ሰው ካለ ምንድነው የምናደርገው? ሌላ ተርሚናል ወይም ደግሞ እዚሁ ተርሚናሉ ላይ ሌላ ታብ እንክፈት። ከዛ በኋላ ሱዶ ኤርፕሌይ ኤንጂ ዳሽ ዳሽ ዲኦዝ ስፔስ 5 ማለት 5 ዲኦተንቲኬሽን ፓኬጅ ይልካል ማለት ነው። ዳሽ ኤ ካልም በኋላ አንዴ እንመለስና እስኪ ከታች ካሉት ውስጥ አንደኛውን ማክ አድሬስ ኮፒ እናድርገውና ተመልሰን መተን ፔስት እናድርገው እዚህ ጋር። ከዛ በኋላ ደብሊውላን 0 ከዛ ኢንተር እናደርግ። ኢንተር ስናደርግ አዲስ ዊንዶው ስለሆነ የከፈት ነው የሩትን ፓስወርድ ይጠይቀናል፣ እናስገባለን። ኮማንዶ ኤክስኪዩት እያደረገ ያኛውን ተርሚናል ይዩት። ምን ብሎ ጽፎልናል? WPA ሃንድሼክ። ይሄ ማለት WPA ሃንድሼኩን አግኝቶታል ማለት ነው። ስለዚህ ካፕቸሪንጉን እናስቆመው። እንዴት ነው የምናስቆመው? ኮንትሮል ሲ። ራውተሩ ላይ የሚጠቀም ሰው እንዳለ እርግጠኛ ሆናችሁ ዲኦዝ ፓኬቱን ስትልኩ አሁንም ሃንድሼኩን ካላገኛችሁ እዚህ ጋር ያለው ሊስት ይህንን ራውተር ኮኔክት ያደረገ ዲቫይስ ብቻ አይደለም። ስለዚህ ማክ አድሬሱን እየቀያየራችሁ መሞከር ነው። ኮንትሮል ሲ ብለን ካፕቸሩን ካስቆምነው በኋላ ካፕቸር ወዳደረግነው ፋይል እንሂድ። ካፕቸር ያደረግነውን ፋይል የት ነው የምናገኘው? ሆም ዳይሬክተሪ ውስጥ እናገኘዋለን። ለምንድነው ሆም ዳይሬክተሪ ውስጥ የምናገኘው? ዳሽ ደብሊው ብለን አውትፑት ፋይሉን ስፔሲፋይ ስናደርግ ዳይሬክተሪ አልሰጠነውም፣ ፋይል ኔም ብቻ ነው የሰጠነው። ስለዚህ የተርሚናላችን ወርኪንግ ዳይሬክተሪ ውስጥ ነው የምናገኘው። የተርሚናላችን ወርኪንግ ዳይሬክተሪ ደግሞ ምንድን ነው? እዚህ ጋር ይጽፍልናል። እዚህ ጋር የሚጽፍልን አሁን ያለበትን ወርኪንግ ዳይሬክተሪው ነው። እዚህ ጋር ቺ ምልክት አለች። ቺ ምልክት ማለት ሆም ማለት ነው። ፋይል ኔሙን አውት ነው ያለው። ስለዚህ አውት የሚሉትን ፋይሎች በሙሉ ሰብስበን አንድ ፎልደር ውስጥ እናርጋቸው። አለማድረግ መብታችሁ ነው፣ ትችላላችሁ። ግን ሁሉንም ፋይል እንደዚህ የምንተወው ከሆነ ኮምፒውተራችን በቀላሉ ዲስኦርጋናይዝድ ይሆናል። እሺ አሁን የሃኪንግ ፓርቱን ጨርሰናል። ወደ ክራኪንግ ፓርቱ ደግሞ እንሄድ። እሺ ካፕ ፋይሉን ክራክ እናደርገው። ሁለት መንገድ አሳያችኋለሁ። የመጀመሪያው ፓስወርድ ሊስት በመጠቀም ነው። እሱን እኔ ካሊ ውስጥ በጣም ብዙ ፓስወርድ ሊስቶች አሉ። አንደኛውና ትልቁ የፓስወርድ ሊስት የት ነው ያለው መሰላችሁ? /usr ሼር ውስጥ ወደ ታች ስትወርዱ ወርድ ሊስት የሚል ፎልደር አለ። እሱ ፎልደር ውስጥ rokiu.txt.tz የሚል ፋይል አለ። ይህ ዚፕድ ፋይል ነው። ኤክስትራክት እናድርገው። የት ኤክስትራክት እናድርገው? ካፕ ፋይሉን ያስቀመጥንበት ቦታ። እስኪ ይህን ኤክስትራክት የተደረገውን ፋይል እንክፈተውና እንየው ምን ያህል ፓስወርድ ውስጥ አለ። ሮኪው ፓስወርድ ሊስት ውስጥ 14,344,392 ፓስወርድ አለ። እነዚህ ፓስወርዶች ፕሮፌሽናል ሃከሮች ሀክ ሲያደርጉ ያገኟቸውን ፓስወርዶች አንድ ላይ ሰብስበው ለቀዋቸው ነው። እሺ ይህንን ፋይል እንዴት እንደምንጠቀመው ላሳያችሁ። አሁን ያለሁት ካፕ ፋይሉን ሴቭ ያደረኩበት ፎልደር ውስጥ ነው። ራይት ክሊክ አድርጌ ኦፕን ተርሚናል ልበለው። ከዚህ በኋላ ኤርክራክ ኤንጂ ዳሽ ደብሊው ማለት ለኤርክራክ ፓስወርድ ሊስት ልሰጠ ነው ማለት ነው። ስለዚህ ዳሽ ደብሊው ብለን ሮኪው ዶት ቲኤክስቲ ከዛ በኋላ ክራክ ማድረግ የምፈልገውን ካፕ ፋይል ነው የምነግረው። ስለዚህ አውት ብዬ ስታር አደርጋለሁ። ለምንድነው ስታር የማደርገው? አውት ብሎ 02 ብሎ ጽፏል እዚህ ጋር። ቅድም ግን አውት ብቻ ነበር አይደል የሰጠሁት ስም። እሱ አውት 02 ያደረገው ለምንድነው? ሌላ አውት የሚባል ፋይል ስለነበረ ነው። ስለዚህ የትኛውም አውት ፋይል ይሁን ችግር የለውም። እቺ የኮከቧ ምልክት ኤኒቲንግ ማለት ነው። አውት ምንም ይሁን በመሃል ያለው ከዛ ዶት ካፕ የኢንተር ሊንክ። እናንተ ከፈለጋችሁ አውት ዳሽ 02 ዶት ካፕ ብላችሁ መጻፍ ትችላላችሁ። እኔ በዛው ላሳያችሁ ብዬ ነው። ኢንተር ስትነኩ የዚህ አይነት ሜኑ ይመጣል። ይሄ ሜኑ ግን ሁልጊዜ አይመጣም። አሁን የመጣበት ምክንያት ምንድነው? ዋይፋዩን ካፕቸር ሳደርግ ከአንድ በላይ ዋይፋይ ራውተር አካባቢ ላይ ነበረ። ስለዚህ ሁሉንም ራውተሮች ነው ካፕቸር ያደረገው።
ለዛ ነው ይሄ ሜኑ የሚመጣው። ሌላው ምክንያት ደግሞ ምንድነው ዳሽ ቢ ብዬ ቤስኤስ አይዲውን አልነገርኩትም። ስለዚህ የትኛውን ቤስኤስ አይዲ እንደምፈልግ ነው እየጠየቀኝ ያለው። ክራክ ማድረግ የምፈልገው ራውተር ይሄኛውን ነው፣ አንድ ሼኩ ያለው ማለት ነው። ስንት ቁጥር ላይ? 2 ቁጥር ላይ። ስለዚህ 2 ብዬ ኢንተር ነካለሁ። አሁን ፓስወርዱን ክራክ ለማድረግ እየሞከረ ነው። እዚህ ጋር ፍጥነቱን ታዩታላችሁ አይደል? ኦልሞስት 9000 ነው። 9000 ፓስወርድ ፐር ሰከንድ እየሞከረ ነው ያለው። አሁን ኦልሬዲ የት እንደደረሰ ይወጣ 15000 ደርሷል። ከዚህ በኋላ ፓስወርዱን እስከሚያገኘው ድረስ ቁጭ ብላችሁ መጠበቅ ነው። እዚህ ጋር ምን ያህል ደቂቃ እንደሚፈጅበት ሁሉንም ፓስወርድ ሞክሮ ማለት ነው ምን ያህል ደቂቃ እንደሚፈጅበት ይነግረናል። 25 ደቂቃ እያለ ነው። በ25 ደቂቃ ውስጥ ስንት ፓስወርድ ነው የሚሞክረው? 14 ሚሊዮን ፓስወርድ ማለት ነው። ሲጨርስ እዚህ ጋር ይሄ ጽሁፍ ኪ ፋውንድ በሚል ጽሁፍ ይቀየራል። ኪ ፋውንድ አለ ማለት ፓስወርዱን አግኝቶታል ማለት ነው። አሁን ኪ ፋውንድ አለ። ኪ ፋውንድ ብሎ በስኩዌር ብራኬት ውስጥ ያገኘውን ፓስወርድ ይነግረናል። ይሄ ፓስወርድ ማለት የራውተሩ ፓስወርድ ማለት ነው። የምትገምቷቸው ፓስወርዶች ካሉ ደግሞ የራሳችሁን ፓስወርድ ሊስትም ጀነሬት ማድረግ ትችላላችሁ። እንዴት ነው እሱን ማድረግ የምንችለው? የሚመቸንን ቴክስት ኤዲተር ከፍተን የምንገምታቸውን ፓስወርዶች እዛ ቴክስት ፋይል ላይ እንጽፋለን። አንድ ፓስወርድ አንድ መስመር ላይ ማለት ነው። ከዛ እሱም ፋይል ካብ ፋይሉን ሴቭ ያደረግንበት ፎልደር ውስጥ ሴቭ እናደርገዋለን። ከዛ ቅድም ዳሽ ደብሊው ብለን ሮኪውን አይደል ያለው፣ አሁን ግን ዳሽ ደብሊው ብለን ራሳችን ክሬት አድርገን ሴቭ ያደረግነውን ፋይል ስሙን እንነግረዋለን። አንድ ሳልነግራችሁ የረሳሁት ነገር ኮማንዱ መጨረሻ ላይ ዳሽ ኤል ብላችሁ ስፔስ አድርጋችሁ ፓስወርዱን ሲያገኘው ሴቭ የሚያደርግበትን ፋይል ስም መንገር ትችላላችሁ። ለምሳሌ ዳሽ ኤል ፓስዶት ቴክስት ብላችሁ የምትሰጡት ፓስወርዱ ሲገኝ ፓስወርዱን እዛ ፋይል ላይ ያስቀምጥላችኋል። ዳሽ ኤል ብላችሁ የምትሰጡት ስም ኦልሬዲ ያለ ፋይል ስም መሆን የለበትም። ወርድ ሊስት በመጠቀም እንዴት ብሩት ፎርስ እንደሚደረግ አይተናል። አሁን ደግሞ ክራንች የሚባለውን አፕሊኬሽን በመጠቀም እንዴት ብሩት ፎርስ ማድረግ እንደምንችል እኔ ክራንች የሚባለው አፕሊኬሽን ምንድን ነው የሚሰራው? ክራንች ፓስወርድ ጀነሬተር ነው። ክራንች ፓስወርድ ጀነሬት እንዲያደርግልን በዋነኝነት 3 ነገር ልንነግረው ይገባል። መጀመሪያ የምንነግረው ትንሹን ጀነሬት የሚያደርገውን የፓስወርድ ርዝመት ነው። ዋይፋይ ራውተር ላይ ትንሹ የሚፈቀዱ የፓስወርድ ርዝመት ስንት ነው? ማንኛውም አክሰስ ፖይንት ከ8 ፊደላት በታች እንደ ፓስወርድ አይቀበለንም። ስለዚህ ለዋይፋይ ፓስወርድ ጀነሬት ስናደርግ ሚኒመም የሚሆነው ቁጥር 8 እና ከዛ በላይ ነው። ከ8 በታች ከሆነ ዋጋ የለውም። ከዛ ሲቀጥል ደግሞ ትልቁን ጀነሬት እንዲያደርግልን የምንፈልገውን የፓስወርድ ርዝመት እንነግረዋለን። በሶስተኝነት እንድንነግረው የሚፈልገው ነገር ፓስወርድ ውስጥ ሊኖሩ ይችላሉ ብለን የምናስባቸውን ፊደላት ነው። ቃላት አይደለም፣ ፊደላት። ፊደላት ማለት ከኤስ ከዜድ ያሉትም ማለት ነው። ከዛ ደግሞ ቁጥሮችን መጨመር እንችላለን። ምልክቶችም ሲምቦልስ የሚባሉትንም ለምሳሌ አት፣ ሌዛን፣ ኤክስክላሜሽን እንደሱ አይነት ነገሮችንም መጨመር እንችላለን። እሺ እየሰራን እንየው። ካብ ፋይሉን ሴቭ ያደረግንበት ፎልደር ውስጥ እንሄድና ራይት ክሊክ ኦፕኒንግ ተርሚናል እንበለው። ፎልደር ውስጥ ኦፕኒንግ ተርሚናል ስንል የተርሚናሉ ወርኪንግ ዳይሬክተሪ የሚሆነው የከፈትንበት ፎልደር ነው። ተርሚናላችን ከተነሳ በኋላ ክራንች ብለን እንጻፍና ከዛ ምንድነው ተባብለናል? ሚኒመም ፓስወርድ ሌንግዝ የምፈልገዋል ለምሳሌ 9 ነው። 9 ብዬ ልጻፍ። ከዛ ስፔስ አድርጌ ማክሲመሙ የምፈልገው የፓስወርድ ርዝመት 9 ነው። ስለዚህ አሁንም 9 ብዬ ጽፋለሁ። ከዛ ስፔስ እናደርግና ክራንች የሚያደርጋቸውን ፊደላት እንንገረው። ክራንች የሚደረጉትን ፊደላት ስንነግረው ደብል ኮቴሽን ውስጥ መግባት አለባቸው። ስለዚህ ደብል ኮት እንክፈትና የምንፈልጋቸውን ፊደላቶች እዚህ ጋር እንጽፋለን። ከዛ ደብል ኮቱን እንዘጋዋለን። ከዛ ስፔስ አድርገን እቺን ምልክት እንጽፋለን። እቺ ምልክት ማለት ፓይፕ ማለት ነች። ፓይፕ ምንድነው ጥቅሙ መሰላችሁ? አንድ አፕሊኬሽን ጀነሬት አድርጎ አውትፑት ይኖረዋል። ይህንን አውትፑት የሆነ ፋይል ላይ ሴቭ ሳናደርገው ቀጥታ ወደ ሌላ አፕሊኬሽን እንደ ኢንፑት ለመላክ ስንፈልግ ፓይፕን እንጠቀማለን። አሁን ለእኛ ምንድነው የሚጠቅመን? ፓስወርዶቹ ጀነሬት ሲደረጉ ስፔሻሊ ሁሉንም ካራክተር ከተጠቀማችሁ ከ100 ጂቢ በላይ ይመጣል ሴቭ የሚደረገው ፋይል ማለት ነው። እሱ ደግሞ በጣም ትልቅ ነው። ስለዚህ ሴቭ ሳይደረግ ክራንች ጀነሬት የሚያደርገውን ፓስወርድ ብሩት ፎርስ ለሚያደርገው አፕሊኬሽን ለኤር ክራክ ማለት ነው መስጠት ያስችለናል። እሺ ፓይፕ ላይ ነበር ያቆምነው። ከፓይፕ በኋላ ስፔስ አለ። ስፔስ ካደረግን በኋላ ኤርክራክ ኤንጂ ስፔስ ዳሽ ደብሊው ስፔስ ዳሽ ደብሊው ስፔስ ዳሽ ማለት ምን ማለት መሰላችሁ? ዳሽ ደብሊው ስንል ኤርክራክ ምን እያልነው ነው? ወርድ ሊስት ኤክስፔክት አድርግ እያልነው ነው። ወርድ ሊስት ነው የምንሰጠህ። ከዛ በኋላ ስፔስ አድርገን በፊት ፋይል ኔም ነበር አይደል የምንሰጠው ከዳሽ ደብሊው በኋላ። አሁን ግን ዳሽ ደብሊው ስፔስ አድርገን ዳሽ ነው የምንለው። ይህቺ የመጨረሻዋ ዳሽ ወርድ ሊስቱን ከፓይፕ እንደሚያገኝ ይነግረዋል። ከዛ ዳሽ ቢ
ስፔስ አድርገን ማክ አድሬሱን የትኛውን ማክ አድሬስ ነው? ቅድም ቴክስት ፋይል ላይ ያስቀመጥነውን ማክ አድሬስ ማለት ነው። ከዛ በኋላ ዳሽ ኤል ስፔስ አድርገን አውትፑት ፋይል ኔም ፓስወርዱን የሚያስቀምጥበት ማለት ነው። ፓስወርዱ ሲገኝ የተገኘውን ፓስወርድ የሚያስቀምጥበትን ፋይል ማለት ነው። አሁን ለምሳሌ ዳሽ ኤል ብለን ፓስወርድ ዶት ቴክስቲ ብለን እንስተው። ከዛ በኋላ አውት ዳሽ 02 ዶት ካፕ ክራክ የሚያደርገውን ካፕ ፋይል ማለት ነው። ከዛ ኢንተር ስናደርግ ክራክ ማድረግ ይጀምራል። አሁን ስክሪኑ ላይ የምታዩትን የዚህ አይነት ከመጣላችሁ ክራክ እያደረገ ነው ማለት ነው። በቃ ከዚህ በኋላ ቁጭ ብለን ፓስወርዱን እስከሚያገኝ መጠበቅ። ቁጭ ብሎ መጠበቅ ከደበራችሁ መቆምም ይቻላል። እሺ ራሳችንን እንዴት ከዋይፋይ ሃኪንግ ልንከላከል እንችላለን? ማድረግ የምንችለው ሁለት ነገር አለ። የመጀመሪያው ነገር ማክ ፊልተሪንግ ማብራት ነው ራውተራችን ላይ። የራውተራችን ሴኩሪቲ ወይም ደግሞ ፋይርዎል ሴቲንግ ውስጥ ገብተን ማክ ፊልተሪንግን ኦን እናደርገዋለን። ማክ ፊልተሪንግን ኦን ስናደርገው ሁለት ኦፕሽን አለው፣ ዋይት ሊስት እና ብላክ ሊስት። ብላክ ሊስት ሲሆን ብላክ ሊስት ውስጥ የገቡ ማክ አድሬሶችን በሙሉ ብሎክ ያደርጋል። እሱን ግን አይደለም የምንፈልገው፣ ከሃኪንግ ለመከላከል ስለሆነ ዋይት ሊስት ነው የምንጠቀመው። ዋይት ሊስት የምንጠቀመው ለምንድን ነው? ዋይፋዩ ላይ እንደሚጠቀሙ የምናውቃቸውን ዲቫይሶች ማክ አድሬሳቸውን ዋይት ሊስት ውስጥ እንከተዋለን። ከዋይት ሊስት ውጪ የሆነ ማንኛውም ዲቫይስ ማለት ነው ሀክም ብንደረግ ዋይት ሊስት ውስጥ የማክ አድሬስ ከሌለ ኮኔክት አያደርግም። ሶ የማናውቀውን ማንኛውንም ዲቫይስ ብሎክ አደረግ ነው ማለት ነው። ሁለተኛውና በጣም ኢፌክቲቭ የሆነው መንገድ ደግሞ ምንድነው? ስትሮንግ የሆነ ፓስወርድ መጠቀም ነው። ስትሮንግ ፓስወርድ ምን ማለት ነው? በጣም ጠንካራ የሆነ ፓስወርድ ከ12 ካራክተር በላይ የሆነ ፓስወርድ መጠቀም አለብን። ከዛ ሲቀጥል ደግሞ ፓስወርዳችን ከኤስ ከዜድ ብቻ መሆን የለበትም። ሲምቦሎችን ማጠቃለል አለበት፣ ቁጥሮችን ማጠቃለል አለበት። ከተቻለ እንደውም ስሞል ሌተር እና ካፒታል ሌተር እነሱንም ብናካትት ሞር ፓስወርዳችን ጠንካራ እየሆነ ይመጣል። ክራንች የሚባለውን አፕሊኬሽን በጣም ብዙ ቦታ ትጠቀሙበታላችሁ። ብዙ ነገሮች ብሩት ፎርስ ይደረጋሉ። ስለዚህ ብዙ ፓስወርድ ጀነሬት ታደርጋላችሁ። ስፔሻሊ ደግሞ ሶሻል ኢንጂነሪንግ ሜተድን የምትጠቀሙ ከሆነ ክራንች በጣም የሚጠቅማቸው አፕሊኬሽን ነው። እኔ አሁን ያሳየኋቸው የክራንች አጠቃቀም በጣም ቤዚክ የሆነውን ዋናውን ፓርት ብቻ ነው። ክራንች ብዙ ነገር አለው። ለክራንች ፊደላት ስትሰጧቸው ክራንች የሚደረገውን ፊደላት ስትሰጡ ማለት ነው ፊደሎቹ መደገም የለባቸውም። ፓስወርዱ ለምሳሌ አበበ ከሆነ ፊደላቶቹ ኤቢኢ ቢኢ ናቸው አይደለ? አሁን እዚህ ጋር የተደጋገመ ፊደል አለ። ለክራንች ግን ስትሰጡት ኤቢኢ በቂ ነው። ሶስቱን ፊደል ከሰጣችሁት በኋላ ጀነሬት የሚያደርገውን የፓስወርድ ርዝመት ለምሳሌ አበበ ከሆነ 5 ነው አይደለ? ሶ ሚኒመሙን እና ማክሲመሙን 5 አድርጋችሁ ኤቢኢ ብላችሁ ብትሰጡት ኤቢኢ ኮምባይን ሲደረግ እርስ በራሱ የሆነ ሰዓት ላይ አበበ የሚለውን ፊደል መስራቱ አይቀርም። ስለዚህ ሶስቱን ፊደል ከሰጣችሁት በቂ ነው። ፔኔትሬሽን ቴስቲንግ በአጭሩ ፔን ቴስቲንግ የሚባለው ወይም ደግሞ ሃኪንግ የምንለው ማለት ነው። እኔ ሃኪንግ የሚለውን ቃል ብዙም አልወደውም። ለምን መሰላችሁ? ብዙ ጊዜ ሃኪንግ ሲባል ከኔጌቲቭ ነገር ጋር ይገናኛል፣ ከወንጀል ጋር ብዙ ጊዜ የተገናኘ ነው። ሃኪንግ ግን ሁልጊዜ ከወንጀል ጋር የተገናኘ ወይም ከሌብነት ጋር የተገናኘ ነገር አይደለም። እዚህ ሀገር ገና የተለመደ ነው። ባደጉት ሀገሮች ግን አንድ ድርጅት ሁልጊዜ አትሊስት አንድ ቲም አለው፣ የሃኪንግ ቲም ማለት ነው ለራሱ። ለምንድን ነው ይሄ የሚደረገው? ሌላ የውጭ ሃከሮች ሀክ ከሚያደርጉትና ጉዳት ከሚያደርሱበት የራሱ ሃከሮች ሀክ አድርገውት ችግሩን በጊዜ አግኝተው ያ ችግር ብዙ አደጋ ሳያደርስ መፍትሄ እንዲገኝለት ማለት ነው። ድርጅቶችም አሉ ፔንቴስቲንግ የሚሰሩ ኮንትራክት ተሰጥቷቸው ሲስተም ቼክ የሚያደርጉ ሴኩሪቲ ቮልነራቢሊቲ አለበት ወይም የለበት የሚለውን ቼክ የሚያደርጉ ድርጅቶች አሉ። ኢቭን ሃከሮችን መከላከል ራሱ ብትፈልጉ ሃከር መሆን አለባቸው። ምክንያቱም ሃከሮች እንዴት እንደሚያስቡ ማወቅ ስላለባቸው። አፕሊኬሽን ዴቨሎፕመንት ወይም ፕሮግራሚንግ ፊልድ ውስጥም ከሆነ ያላችሁት ኮዳችሁ ሃከሮች ኤክስፕሎይት የሚያደርጉት ሴኩሪቲ ቮልነራቢሊቲ ሊኖሩ አይገባም። ስለዚህ የሃኪንግ ኮንሰፕት ሊኖራችሁ ይገባል። ሃኪንግ ሁልጊዜ ኔጌቲቭ አይደለም። ለዛ ነው ብዙ ጊዜ ፔንቴስቲንግ የሚለውን የምጠቀምበት። ኤኒዌይስ ፔንቴስቲንግ ወይም ደግሞ ሃኪንግን በአድቫንስድ ሌቭል በፕሮፌሽናል ሌቭል መቀጠል የምትፈልጉ ከሆነ ማወቅ ያለባቸው ነገሮች አሉ። ዋነኛውና ምንም ልትደራደሩበት የማይገባ ነገር ምንድነው? ነገሮች እንዴት እንደሚሰሩ ቲዮሪያቸውን ጠንቅቃችሁ ማወቅ አለባችሁ። ይሄ ግዴታ ነው። ኮዲንጉን ማለት አይደለም፣ ሂደቱን ነው ማወቅ ያለባችሁ። እዚህ ቪዲዮ ላይ አክቹሊ እንዴት ሀክ እንደሚደረግ ዋይፋይ ከማሳየት በፊት የነገርኳችሁ ቲዮሪ አለ አይደለ? እንደሱ ማለት ነው። ነገሮች እንዴት ነው የሚሰሩት፣ እንዴት እንደሚሰሩ ጠንቅቀን ስናቅ ነው ሀክ ልናረጋቸው የምንችለው። አለበለዚያ ግን ምንድነው የምንሆነው? ሁል ጊዜ ቱቶሪያል ተመልካች ነው የምንሆነው። ይህንን ሀከሮቹ ምን ይሉታል መሰላችሁ? ስክሪፕት ኪዲ ይሉታል። ስክሪፕት ኪዲ ማለት ሰው የጻፈውን ስክሪፕት መጠቀም ብቻ የሚችሉ ሀከሮች ማለት ነው። የራሳቸውን ምንም ነገር ማድረግ አይችሉም። የሆነ ነገር ማድረግ ሲፈልጉ ወይ ሌላ ሰው የጻፈውን ስክሪፕት መጠቀም አለባቸው ወይ ደግሞ ሌላ ሰው የሰራውን ቱቶሪያል እያዩ ነው መስራት የሚችሉት እንጂ በራሳቸው ምንም ነገር ማድረግ አይችሉም። እንደሱ ከሆናችሁ ደግሞ ሁሌ ቢግነር ሌቭል ላይ ነው የምትቀሩት። ወደ ኢንተርሚዲየት ሌቭል፣ ወደ አድቫንስድ ሌቭል በፍጹም መሄድ አትችሉም። ምክንያቱም ሁልጊዜ ሰው የሰራውን ነው የምትከተሉት። የሆነ ሰው ካልሰራው እናንተ መስራት አትችሉም ማለት ነው።
ሌላው ማወቅ ያለባችሁ ነገር ሊኒክስ ኦፕሬቲንግ ሲስተም ነው። ዊንዶውስ ወይም ማክ ብሎ ሃኪንግ ብዙ የሚያስኬድ ነገር አይደለም። ምክንያቱም ሞር ክሎዝድ የሆኑ ኦፕሬቲንግ ሲስተሞች ናቸው። ስለዚህ ሊኒክስን ማወቅ ግዴታ ነው። ከሊኒክስም ደግሞ ሲኤልአይን ወይም ተርሚናሉን በጣም መልመድ አለባችሁ። ማውዝ ክሊክ ክሊክ ብዙም አያስኬዳችሁም። ወደፊት ሙሉ ሮድማፕ ቪዲዮ ሰራላችኋለሁ። ከየት ተነስታችሁ ወዴት መሄድ እንዳለባችሁ ራሳችሁን ሃኪንግ ለማስተማር የሚያስፈልጓችሁን ሶፍትዌሮች፣ የሚያስፈልጓችሁን ሳይቶች፣ የሚያስፈልጓችሁን አይዲያዎች በሙሉ ማለት ነው የሃኪንግ ሮድማፕ ቪዲዮ ሰራላችኋለሁ ወደፊት። ስለ ሃኪንግ ብዙ ነገር ማለት ይቻላል፣ ግን ከዚህ በላይ ካወራሁባችሁ እናንተም ይሰለቻችኋል። ስለዚህ ለዛሬ እዚህ ጋር እናቁመውና በሌላ ቪዲዮ ደግሞ እንመልስበታለን።